ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን፣ ዛሬም እንደተለመደው በተለየ ርዕስ መጥተናል። ማካፈላችሁ ርዕስም ሩል ኦፍ ላይፍ ወይም ደግሞ የህይወት ህጎች ወይ ደግሞ የህይወት መንገዶች የሚል ርዕስ ይሆናል። ይህ በጣም ሰፊ ከመሆኑ የተነሳ በተለያዩ ክፍሎች ከፋፍለን ለማየት እንሞክራለን። የህይወት ህግ ስንል በሁለት ዋና ዋና ርዕሶች ልንከፍለው እንችላለን። እሱም ስጋዊ ህግና መንፈሳዊ በሚለው አሁን ዛሬ የምንወያየው በስጋዊ የህይወታችን ህጎች ላይ ይሆናል። ይህንንም ርዕስ ሳነሳ ከተለያዩ መጻሕፍትና ከተለያዩ ታላላቅ ሰዎች የህይወት መርህ በመነሳት በቀጣይ ፕሮግራማችን ላይ አሁን የጠቀስኩትን ርዕስ አንድ በአንድ በተለያየ ክፍል ከፍለን እንነጋገራለን። ባልኩት መሰረት አንደኛውን የህይወት ህግ ወይም ደግሞ ሩል ኦፍ ላይፍ በሚቀጥለው ፕሮግራም ይዤ ቀርባለሁ። እስከዛው ድረስ ሰናይ ጊዜ